ምን ስለሆነች ነው ለአንድ ገጠሬኛ ፕሮፖዛል የምንቀርጽ? መሬቱ አሁን ከሚሰራው ስራ የተሻለ ስራ እንደሚሰራ ማወቅ ትፈልጋለች። እሱም መጥቶ ያናግረኝ ብላለች። አንዴ ምን ሆነ መሰለ፣ ዝሆንና አይጥ ድልድይ ሲሻገሩ ድልድዩ ተንቀጠቀጠ። አይጥ ለዝሆን ዝሆንዬ ነቀነቅ ነው አይደል አለች። ባንድ ሀገር ውስጥ ምን ሆነ መሰለ፣ አንድ ንጉስ አሮጊትና ሽማግሌ ሩቅ ቦታ እንዲጣሉት ህግ ያወጣል። እናም ያው ከብዙ ጊዜ በኋላ ጀነራሉ ላይ ደረሰ። ጀነራሉ ደግሞ አባቱን በጣም ይወዳቸው ነበር። እዛ በቃ ስለሳሳላቸው ዋሻ ውስጥ አርቆ ይደብቃቸዋል። እዛ ስለታት አንድ ቀን እግዚአብሔራችን ሀገር ተቆጣ። ንጉሱ እግዚአብሔራችን ሀገር እንደተቆጣ ራእይ ይታያል። ያቺ ሀገር እንዳጠፋ ጥያቄ መጠየቅ አለብኝ አለ። 2 መጠናቸው ከለራቸው ተመሳሳይ የሆኑ እባቦችን ቦታቸውን ላይ ብሎ ጠየቃቸው። እዛ ሀገሩ ያሉ ሊቃውንት ጠቢባን ማንም ጥያቄ መመለስ አልቻለም። ጀነራሉ በጣም ጨንቆ ስለነበር ሄዶ አባቱን ያማክራቸዋል። አባቱ እንዲህ ብለህ ለንጉሱ መልስ ብሎ መልስ ይነግረዋል። ምን መሰለ መልሱ? እሺውን በዚህ ውስጥ ምንድነው የምታስበው? የምትገዛው መሬት አይደል? መልሱ ምን እንደሆነ ታውቃለህ? ሁለቱንም እባቦች ምንጣፍ ላይ ይልቀቃቸው። አንዱ እባብ ቀርሞ ወደ አንዱ እባብ ሄደ፣ ያ ወንዱ ነው ብሎ መለሰላቸው። እግዚአብሔር ሀገር እንዳጠፋ ታላላቅ ነገር አታጥፋ። ሰመጥኩ እኮ አይቱ ተካኮ ነው። አየህ እነዛ ሰዎች የዚህ መሬት ያህል ጥልቅ ነበሩ። አንተ መሬት እንዳይጠፋ በኬሚካል አታጥፋ። በፈረስ እንሄዳለን። 6 ቀን ሙሉ ለምን መልስ እንዳልሰጠቻችሁ እጠይቃለሁ። ነገር ግን በውሳኔው ላይ ጣልቃ መግባት አልችልም። ግን እንዲገነዘቡት የምፈልገው እኛ ያዝነው ልማት ነው። ለኛ እያንዳንዱ ቀን እንዲወት ትንፋስ ዋጋ አለ። ህይወት 2 ጎን አላት፣ ማግኘትና ማጣት። ማጣትም እንደዚሁ 2 ጎን አለው። የምታገኘውን ነገር ማጣትና የማታገኘውን ነገር ማጣት። ይቅርታ አድርጉልኝ። ቀጠሮ እኮ የለንም። ለምን መጣ? አቄናል ከአያትሽ ጋር ዛሬ ስለ መሬቱ ጉዳይ እንደምታወሩ ነግረሽ ነበር። ከስራ ሰዓት ውጪ ስለ ስራ አላወራም። ካለ ቀጠሮ መጣ፣ ዝም አልኩ። አንድም ከስራ ሰዓት ውጪ ተሰራይ ነው። እናንተ ሀብታሞች እኮ ተፈጥሮ ንግ ሰብራችሁ የሚሰራው ሰዓት ትሰራላችሁ፣ በሚተኛበትን ሰዓት ትሰራላችሁ። ምን ሲባል ድህነትን ለማሸነፍ 24 ሰዓት መስራት ነው ስላላችሁ ድህነትን ታሸንፋላችሁ። ከሳታቁት ለውስጣችሁ ሰላምና ደስታ ታሸንፋላችሁ። ባለፈው የስራ ዕድል ፈጥሬያለሁ ብለኸኛል ነበር። ለካ እነሱ ናቸው አንተ የገንዘብ ምንጭ። የስራ ዕድል መፍጠሬን አላመንሽበትም? አምኜበታለሁ። ግን ተማረም አልተማረም ሰው ለየትም ቦታ ተቀምጧል። እስኪ አንድ ጥያቄ ልጠይቅ። አንተና ከበብዬ ማን ነው? አይሽ ለምን? መሬት ስላላችሁ። ሰው ስላለ ከሀብቱ ለትልቁ ሀብት ይሄን የሚሰጠው ሰው ያለው ሰው ነው። ይሁንልሽ አይደለም ልታምን ይገባል።
ለምሳሌ አንድ ሰው ልብህን ሽጥልኝ ቢልህ በስንት ትሸጥለታል? ለምትወደው ሰው ግን በነፃ ትሰጠዋለህ። አየህ፣ ለሰው የምትሰጠው ትልቁ ስጦታ ራስህን። ያኔ ነው አንተ ሀብታም የምትባለው። በገንዘብ መግዛት የማትችለው ነገር አይገርምም? እቺ ግንድ እያቆጠቆጠች ነው። ገላ እንዳዘክብኝ ነገረችኝ። ሐዘን የፈጠረብህን እልህም ሰማሁ። ልጄ የኔን ፈለግ ለመከተል በማሰብህ ደስ ብሎኛል። ይሄ ግንድ ያለ ቅርንጫፍ ባዶ ነው። አንተ ትክክለኛ የኔ ቅርንጫፍ ነህ። ግን እኮ አባባ እኔ ትምህርት ሰነፍ ነኝ። አስተማሪዎቼም ሆኑ ድሬም ገላው አንተ ለትምህርት አትሩም ትሉኛላችሁ። ትሆናለህ። እስከዛሬ ልብህ አልተነካም። አሁን ግን ልብህን የሚነካ ነገር ስላገኘህ ጭንቅላት ይከፈታል። የጭንቅላት በሽታ መድኃኒትም ትቀመማለህ። ያው የነገር እያሳሰበኝ ነው። አንድ ቀን ደህና ትሆንና አንድ ቀን ደግሞ ያማት። ምንድነው በሽታቸው? አልታከሙ? አብዬ መድኃኒቱን ሊያገኝላት አልቻለም፣ ግን እየሞከረ ነው። ዘመናዊ ሕክምና ሳልሞከራችሁ? ሞክረናል፣ ግን እኮ ዘመናዊ ሕክምና የካንሰር በሽታ መድኃኒት አላገኘም። አብዬ ግን አያጣም። ይህን ያህል ህመማቸው ምን ቢሆን ነው? ሰዎች በገዛ ራሳቸው ተፈጥሮን በማጥፋት በሚያመጡት። አልገባኝም። እሱ ደግሞ ምንድነው? ያጥንት ካንሰር በሽታ ሲባል ሰምተህ ታውቃለህ? ሶሪ በጣም እኔ እንደዚህ ጠንከር ያለ ነገር አልመሰለኝም። አይዞሽ፣ ደህና ይሆናል። አንቺ ሶሚ ነገርሽ ነው በልጡኝ እያልኩ ስለፈልፍ ይኸው ዛሬ ዋጋሽ ነው። አቡሌ ሰው መጉዳት ብልጠት አይደል? እንዴት መሬቱን አልሸጠልህም ብትዩ ምን ይጎዳል? ገንዘብ አለው። ልቅም ስትሆን አንድ ነገር አስታውስ፣ ገንዘብ የውስጥን ቀዳዳ አይሸፍንም። ይቅርታ፣ ቅድም በስልክ አስቀየምኩህ። ምን ችግር አለው? አለቃ አይደለ እንዴ? ደግሞ ስራ ላይ የሚያጋጥም ነገር። እኔ እናንተ ግን ከስራም ውጪ ጓደኛሞች ነን አይደል? ማክበር ነበረብኝ። አደይ ናት እንደዛ ያለች። አደይ ምን ነው ገረመ? ተማሪ ካለ እኮ አስተማሪ የትም ቦታ አለ። በዛ ላይ በእሱ አስተሳሰብ የኛ እጽዋት ለህብረተሰቡ ምንም አይጠቅም ብሎ ነው የሚያስብ እኮ። ይሄ ንቀት እኮ ነው የሚያናደው። ንቀት አይደለም፣ አለማወቅ ነው። ርብቃ፣ እኔ ስለእናንተ ብዙ ማለት የምችለው ነገር ያለ ግን ትዳርም ማፍረስ በሰውም በአምላክም ዘንድ ልክ እንዳልሆነ አውቃለሁ። አንቺን አጥቶ ንብረት የሚያስፈልገው አልመሰለው። ስለዚህ ሁሉንም ንብረት ስጣት ብሎኝ እንኳን ንብረቱን አንቺን ሳጥቶሽ የለ ሰማይና ምድር የቆመ በቃል ነው። ይሄን መጀመሪያ ስትነግረኝ በጣም ተገርሜ ነበር። ያ ቃል ደግሞ ለኛ ጥበብን ይሰጠናል።
ለነ እነዚህ እጆች እንደተሰጠ በጥበብ የተቻረ ጥበበኛ እጆች ለብዙ በሽታ መድኃኒት ያገኘ ጥበብ የተሰጣቸው እጆች ለወትሮ እነዚህ ጥበበኛ እጆች የዳበሳቸውን ሁሉ ድነት ያገኙ ነበር። ለራሱ ግን አቃታቸው። አብዬ ከዚህ በኋላ ጥበብ ከሰጠህ አትታገል። እሱ ራሱ አንደኛ ልጁን ሰጥቶናልና እናወራለን። ከሚስት ጋር ታረቅ። እኛ መጀመሪያም ተጣልተን ነበር። ሎሌ ትክክለኛ ማሸነፍ በሰው ዘንድ የራስን አመለካከት ማጋባት ነው። ከተጣላ ወይም ከሸሸ አንተ ተሸንፈ ከራስህም ከሰውም ጋር ተጣልታ አንተ ለፍቅር ብትዋረድ ከፍ ከፍ ትላለህ። ስለዚህ ትንሽ አቀርቅር። ሰው ሲያጠፋ ወይም ካጠፋሽ ይቅርታ ትጠይቂያለሽ። ጠልቶሽ ግን ከተጣላሽ እንዳረጋለሽ ራስን ስጣት። ክርስቶስ እኮ የተሰቀለልን እኛ እየጠላነው እሱ እየወደደን ነው። አንቺ ጋር በመጣው ቁጥር ተለውጬ ነው። ሎሌ ጥሩ በልክ አይመዘንም። ልክ ነው በጥሩ የሚመዘነው። አንተ ይሄ መሬት ብትገዛው ጥሩ ነው፣ ግን ልክ አይደለም። ልኩ ተፈጥሮ ለዚህ መሬት ሰጠችው። በቃ ለዚህ ነው ቀን በቀን መሬቱን እንድትረግጥ እንፈልገው። እዚህ መሬት ላይ ያለው ነገር ልክ ነው። ይህ መሬት አይሸጥም። ፍላጎትን ላሟላልህ ስላልቻልኩ በጣም አዝናለሁ። እዚህ ቆሻሻ አንተ ፋብሪካ የሚያወጣው ኬሚካል ይከፋል። ፈጥሮን በተቃወምን ቁጥር ስልጣኔ በበዛ ቁጥር ችግራችንን ያበዛል። ችግሩ ደግሞ የምንወዳቸው ነገሮች ያሰጡ። ተፈጥሮ ሳበች። ሀሳቤ ሁሉ ገንዘብ ብቻ ነበር። ጊዜ ሰጥቼሽ አላውቅም። አንዲት ሴት በህይወቷ ሙሉ እንዲኖራት የምትፈልገው ልጅ ነው። እሱን እንኳን ልሰጥሽ አልቻልኩም። አሁን ግን ሁሉ ነገር ያንቺ። ሰጪው ተሳስተሃል። አንዲት ሴት በህይወት ዘመኗ ከልጅ ሌላ መልካም ባል እንጂ ብር አያስፈልጋትም። ራስህን ስጠኝ። ምንም አትበል። በድያለሁ። በስራ ቅድሚያ ስለምትሰጥ የምትወደኝ አይመስለኝም ነበር።
እውነቱን ልንገርህ ልቤ ነው ክፋት ያሰበው እኔ ራሴ ነኝ ራሴን ከብር ጋር ያወዳደርኩት ይሄው ያለህን ሰጠኸኝ አይደል ልጅ ግን ልሰጥሽ አልችልም መልስ የሌላቸው ጥያቄዎች አሉ ብለኸኛል ነበር ልጅ ደግሞ የእግዚአብሔር ስጦታ ነው የህይወት መመሬ የደስታ ሙዳይ እንግዲህ ፍሬው በዘሪው እጅ ነበር ዘሪው መሬት ላይ በተነው መልካም ለተዘራበት መልካም የሚሰጥ መሬት አለ አደራ የሰጠውን ፍሬ ግን ጥልቅ መሬት ላይ ወደቀ የዚህ መሬት ያህል ጥልቅ ነበር መልካምንም ክፋትንም ለመቀበል መሬቱ ዝግጁ ነውና እኔ በሽታዬን ብነግርህ ሳቅና ደስታን ትጠብቀኝ ነበር የሚል ነገር እየተሰማኝ ነው አረ እንዲያው እንደዚህ አትቀርበኝ ነበር አይደል እኔ እኮ በጣም ደስተኛ ነበርኩ አብያ አንድም ቀን ህመሜ እንዲሰማኝ አድርጎኝ አያውቅም የሱ መድኃኒት እኔን ከስቃይ ነፃ አድርጎኛል በቃ እዚህ ምድር ላይ በስቃይ የምኖርበት ጊዜ በሸክላው ሰሪ ፍቃድ ነበር ግን ከዚህ በላይ ምን እኖራለሁ ባንተ ውስጥ እኖራለሁ ባቡሌ ውስጥ እኖራለሁ እኔ ደስተኛ ነኝ ሉሌ አምላክን ደስታን በቅንነት ብትጠይቀው ይሰጣል ብቻ ከቤት በሐቀኝነት ይሁን ከሚስት ትወልዳለሽ ይሄ ተስፋና እምነት ነው ተስፋን የሰጠኝ ታመነ ነው እኔ ሁሌ ከእናንተ ጋር እንድነው ካቡሌ ጋር ተጠያየቅኩሽ እኔ ቀሚሴ ማስያዝ ብነፍገው አንተ እጅህን አትንፈገው እምነት ተስፋ ፍቅር ለምን ይጠፋሉ በእኛ ፈንድቅ አዎ ይኖራሉ